ሰላም ጤና ይስጥልን ውድ የኬርቲው ቤተሰቦች በየሳምንቱ ሐሙስ በዓለም አቀፍ ደረጃ የሚከበሩና በታሪክ የተመዘገቡ እጅግ አስገራሚ ተቃራኒ እውነታዎችን በቀናት ተቃርኖ መሰናዳዎችን እናቀርባለን። እንደ ወትሮ ሁሉ በዚህ ሳምንትም በዓለም አቀፍ ደረጃ የሚከበሩና የሰውን አስደማሚ ተፈጥሮ የሚያሳዩ እጅግ አስገራሚ ተቃራኒ እውነታዎችን ይዘን መጥተናል። ሕይወት በሚስጥር የተሞላች ድንቅ መድረክ ናት። አንዳንድ ቀናት ፈገግታን ሲለግሱን፣ ሌሎች ቀናት ደግሞ የሰው ልጅ ሁለገብና ተቃራኒ ባህሪያትን በአንድነት እንደ መስታወት ቁልጭ አድርጎ ያሳዩናል። ዛሬ ይዘንላችሁ የመጣነው ታሪክም ልክ እንደዚሁ የዕለት ተዕለት ውጣ ውረዳችንንና ተፈጥሯችንን የሚያሳዩ ፍጹም አጓጊ እውነታ ነው። በዚህ ሳምንት በየዓመቱ ኦገስት 27 የሚከበረው የዓለም አቀፍ የሎተሪ ቀንና የብሔራዊ ገመድ ጉተታ ቀንን አስገራሚ ግንኙነቶች እንቃኛለን። አንዱ ታሪክ በናፍቆትና በተስፋ በመጠባበቅ የጋራ መደጋገፍን የሚያሳይ ሲሆን፣ ሌላው ታሪክ ደግሞ በአንድ ገመድ ሁለት ወገኖችን አጋምዶ በጉተታ በመወዳደር የሚለያይ ነው። ኦገስት 27 በዓለም በጉጉትና በተስፋ የሚሞላበት ቀን፣ የዓለም የሎተሪ ቀን ሰዎች በጋራ በመሆን እድላቸውን የሚሞክሩበት፣ ከታላላቅ የገንዘብ ሽልማቶች ባሻገር ማህበራዊ ፕሮጀክቶችን፣ ትምህርትና ጤና ተቋማትን ለመደገፍ የሚሳተፉበት ልዩ ቀን ነው። በዚህ ዕለት በሚሊዮኖች የሚቆጠሩ ሰዎች አንድ አይነት ትኬት በመግዛት የውጤት ሰዓቱን በናፍቆት በመጠባበቅና ትልቁን እድል ከቤተሰብ ወይም ከጓደኛ ጋር በጋራ በመካፈል የደስታ ስሜትን ይጋራሉ። ያ ቀን የሰው ልጅ ህልሙን በአንድነት የሚያልምበትና የጋራ ተስፋን የሚሰንቅበት የደስታ ምልክት ሆኖ ይታወሳል። ነገር ግን በዚህ ዕለት ማለትም በኦገስት 27 የሚከበረው ሌላው መሰናዶ የብሔራዊ ገመድ ጉተታ ቀን ነው። ገመድ ጉተታ ከጥንታዊ ግሪክና ከቫይኪንጎች ዘመን ጀምሮ የቆየ ሁለት ተቃራኒ ቡድኖች በአንድ ገመድ በሁለት አቅጣጫዎች በመቆም እርስ በርስ የሚሳሳቡበት ጨዋታ ነው። በዚህ ስፖርት ውስጥ አንዱ ወገን አሸናፊ ለመሆን ሌላኛው ወገን ወደ መሬት በትግል መዘረር አለበት። በአንድ ገመድ የተሳሰሩ ሁለት አካላት ግንኙነታቸው ፍጹም የፉክክርና የመለያየት ነው። እስኪ ተመልከቱት። በአንድ በኩል ሰው የሎተሪ ትኬቱን በመያዝ የተሻለ ህይወት እናልም፣ ሀብታችንን እና ተስፋችንን እናካፍል ብሎ በጋራ ይደሰታል። በሌላ በኩል ደግሞ በተመሳሳይ ቀን በጥቂት ሜትሮች ርቀት ላይ የሚገኙ ሰዎች በአንድ ገመድ ተሳስረው እኔ ልቀማህ አንተ ውደቅ በማለት ጉልበታቸውን አሟጠው ይፈታተናሉ። አንዱ ታሪክ በእድልና በተስፋ ያቀራርባል፣ ሌላው ግን በጉልበትና በውድድር ይፈተናል። አንዱ በጋራ ህልምን እናሳካ ይላል፣ ሌላው ደግሞ በጥንካሬ እንለያይ በሚል ገመዱን ይጎትታል። ይሁን እንጂ ሁለቱንም ያደረገው አንድ ፍጡር ነው፣ የሰው ልጅ። ይህ ታሪክ አንድ ትልቅ ነገር ያስተምረናል። የሰው ልጅ ተስፋን ሰንቆ በህብረትና በፍቅር የመኖር አቅም አለው። በተመሳሳይ ጊዜ በውድድር መንፈስ ተሞልቶ አንዱ ሌላኛውን በጉልበት ለመብለጥ የሚጣጣርበት ጠንካራ ባህሪ አለው። ትልቁ ጥያቄ እኛ የምንይዘው የተስፋውን ትኬት ነው ወይስ የፉክክሩን ገመድ የሚለው ነው። እናንተስ ምን ይመስላችኋል? የሰውን ልጅ ይበልጥ የሚገልጸው የሎተሪው የጋራ ተስፋና ደስታ ወይስ የገመድ ጉተታው ውድድርና ትግል? አስተያየታችሁን በኮሜንት ጻፉልን። ቪዲዮን ከወደዳችሁት ላይክና ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ያጋሩት። ኬር ይሁን።